ተመስገን ክፉ ቀን። አዎ ተመስገን ክፉ ቀን። ሰዎች ተመስገን ለመልካም ነው እንኳንም አልሆነ ሲሉ አይገባኝም ነበር። እንዴ ምን ማለታቸው ነው እል ነበር። ግን አሁን ገብቶኛል። አሁን እኔም ተመስገን ክፉ ቀን ማለት ጀምሬያለሁ። ለምን አትሉኝም? ምክንያቱም እንዲህ ነው። this is the rock bottom። ሁሉን ነገር የምንማርበት ጥጉ ነው። ከጠየቃችሁኝ I love it and I hate it at the same time you know። በዚህን ጊዜ ነው ሁሉን የተማርኩበት። ማለት ንጹህ ልባችሁ ሁሉም ሰው መልካም ነው፣ ዓለም ሁሉ መልካም ነው ብሎ የሚያስበው ልባችሁ ዓለም እንደዛ እንዳልሆነ ሰዎች እንደዛ እንዳልሆኑ የምትረዱበት ጊዜ ነው። rock bottom ትክክለኛው ትምህርት ቤት ነው። በህይወታችሁ የተማራችሁት ትምህርት ሁሉ ይሄኛውን አያክልም። ምን እንማርበታለን ብትሉ ትዕግስትን፣ መጠበቅን፣ ምንም በሌለበት ተስፋ ማድረግን፣ ከፈጣሪ ጋር መጣበቅን በጣም ብዙ ነገር ያስተምራቸዋል። እንዲሁም ተስፋ መቁረጥ፣ በህይወት ውስጥ ከመጨረሻው እስከ ጥጉ መቸገር፣ ብዙ ነገር ታያላችሁ። የሰዎችን እውነተኛ ገጽታ ታያላችሁ። ማን ለጥቅም እንደቀረባችሁ፣ ማንስ በእውነት ከእናንተ ጋር እንዳለ ታያላችሁ። ታዲያ በዚህን ጊዜ በዚህ ትምህርት ቤት ከጎበዛችሁና ሰርቫይቭ ካደረጋችሁ ትልቅዬ ሽልማት የሚጠብቃችሁ፣ ከሰነፋችሁ ደግሞ መጨረሻው ሞት፣ መጨረሻው ራስን ማጣት የሚሆንበት ቦታ ነው። ታዲያ ላይፍ መማር ያለባችሁ ሌሰን እስክትማሩ ድረስ አይፋታችሁ። until you learn that lesson ደጋግሞ ያ ችግር ወደ እናንተ መምጣቱን አያውቁም። እመኑኝ ደግሞ ትወጡታላችሁ። ፈጣሪ በእናንተ ብቻ ያመጣው ፈተና የለም። በምድር ላይ አዲስ ነገር የለም። ታውቃላችሁ። እሱን ከአቅማችሁ በላይ የሆነም ፈተና ፈጣሪ አይሰጣችሁ። እንደምትችሉ እንደምትወጡ አቅማችሁን ስላወቀ ይህን ጊዜ ይህን ፈተና አቀረበላችሁ። እናንተም በማስተዋል የምትመልሱበት ወቅት ነው። just like a great person before you ታሸንፋላችሁ። ማን እንደተሸነፈው ነው የምትሸነፉት። የእናንተም ቀን ይመጣል፣ ይህም ያልፋል፣ ታሸንፋላችሁ። እስከዚያው ግን ሰርቫይቭ ማድረግን፣ ኮፕ ማድረግን፣ የሆነ ችግር ሲመጣ፣ የሆነ ክፉ ቀን ሲመጣ ከመደንገጥ ይልቅ በማስተዋልና በትኩረት ምን ላድርግ፣ ምንስ ልማር፣ ምን አይነት መፍትሄ ልውሰድ የሚለውን በማስተዋል መማር፣ ቀን እስኪመጣ ደግሞ መጠበቅን መማር አለባችሁ። ሉና ነበርኩኝ። አመሰግናለሁ። ደህና ቆዩ።